በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ካሳተመው ቨነሲያና ሌሎችም ከሚባል መጽሐፍ የተወሰዱ አጫጭር ትረካዎች። የሽቶ ብልቃጥ። ሮማውያን ራሳቸው እየጠሉኝ መጥተዋል። እያንዳንዱ መኮንን የእርሱ ብቻ እንደሆነለት ይፈልጋል። ይህ ደግሞ ለኔ የማይሆን ነገር ነው። ምክንያቱም እያንዳንዱ መኮንን ሊያምነሸንሸኝ የሚችለው ለአንድ ሰሞን ብቻ ነውና። የገዛ ወገኖቼ የሆኑት አይሁዶች አክንትፍ ብለው አንቅረው ተፍተውኛል። በመንገድ ሲሄድ አሊያም ደግሞ በቤቴ ፊት ለፊት ባለው መንገድ የሚጓዙ ሁሉ ፊታቸውን ኮሶ አስመስለው ምራቃቸውን እየተፉ ይዘብቱብኛል። አንዳንድ ሴቶችማ እኔን ለማየት ተጸይፈው በዓይነ ርግባቸው ተሸፋፍነው ነው የሚያልፉት። በተለይ የምኩራብ ሹማምንት ዘንጋቸውን እየነቀነቁ ጥምጥማቸውን እስኪፈታ ድረስ በንዴት እየተንዘፈዘፉ ያዩኛል። ሊቀ ካህናት ቀያፋና ሐናማ ስለኔ ኃጢአተኝነት፣ ቆሻሻነት፣ እርኩሰትና እርጉምነት የማያነሱበት አደባባይ የለም አሉ። እንደ ሕጋቸው እንዳይደበድቡኝ የሮማ መኳንንት ቀኝ እጅ አድርጌያለሁ። ምን ያርጉኝ? ባዩኝ ቁጥር ከመጥፋትና ከመጸየፍ በቀር። አንዴ ትዝ ይለኛል፣ በሊቀ ካህናት ሐና መሪነት ምድረ አይሁድ ድንጋይ ተሸክሞ ሊወግረኝ ቤቴ ድረስ መጣ። እኔ ደግሞ ከተባለው መኮንን ጋር ጠጪ እንጠጣ እየተባባልን በመዝናናት ላይ ነበርን። የጫጫታ ድምፅ ስንሰማ ሮጠን ወጣን። ለካ የኔው ጉድ ኖሯል። የጦር መኮንኑ ሲያዩኝ ሁሉም ደነገጡ። እሷ ሮማዊት ናት፣ እኔ በገንዘብ ገዝቻታለሁ። ስለዚህ በሮማ ሕግ ደግሞ ይሄን የሚከለክለኝ አንቀጽ የለም ብሎ በተናቸው። ከዚያን ጊዜ ወዲህ አሳቻ መንገድና ጊዜ ጠብቀው የትውልድ ጠባሳ ናት ብለው የሚያስቡኝን እኔን ለማጥፋት ጥርሳቸውን ነከሱብኝ። ከቅርብ ጊዜ ወዲህ ሁኔታው እየባሰ መጣ። በኢየሩሳሌም ከተማ በስተ ምዕራቡ በር ማርታ የተባለች ቆንጆ ሴት የመኮንኖች መቀበያ እልፍኝ በማሰራቷ ግቢ እየቀነሰ አጀባጀብ ባዩ እየቀዘቀዘ መጣ። በገዛ ወገኖቼ ላይ ያደረብኝ ስጋት ደግሞ ዕለት ዕለት እየጨመረ ሄዷል። ከተማ መውጣት አልችልም። ከጎረቤቶቼ ጋር አብሬ መብላት፣ መጠያየቅና መረዳዳት ትቻለሁ። ለቅሶ የሚባል ከደረሱ ብዙ ጊዜያት ሆኖኛል። ውጭው ናፍቆኛል። ፍርሃት፣ ጭንቀትና ስጋት ልቤን ይረብሹታል። ከዚያ በላይ ራሴን በራሴ መጸየፍ ጀምሬያለሁ። አብሬ የሆንኩባቸውን ወንዶች፣ ያበጣበጥኳቸውን መኮንኖች፣ ለገንዘብ ለወርቅና ለከበረ ዕንቁ ስል እንደ ዕቃ የሸጥኩትን አካሌን ሳስበው በእውነት አይሁዶች እንደሚሉኝ እርኩስ ነኝ ብዬ አስባለሁ። እንዲህ በሰው ሁሉ ተጠልቼ እንደ ውሻ ተቆጥሬ እንዳረጀ ቁና ተሽቀንጥሬ እስከ መቼ እንደምዘልቀው እንጃ። ባለፈው ጊዜ በአንድ ሮማዊ መኮንን በኩል ለሊቀ ካህናት ቀያፋ ይቅርታ እንዲያደርግልኝና ወደ ድሮዬ እንድመለስ ላኩበት። ይቅርታ የሚባል ነገር አላውቅም፣ ዋጋሽ ተወግሮ መሞት ብቻ ነው የሚል መልስ ላከልኝ። ከዚያ ወዲህ በሬን ቆልፌ ገረዶቼን ሁሉ አሰናብቼ በመኝታ ቤቴ ውስጥ አለቅስ ጀመር። አንድ ቀን አንዲት የድሮ ጓደኛዬ ስለጠፋሁባት ከአይሁዶች አለቆች ተደብቃ ልትጠይቀኝ መጣች። በእንባ ታጥቤ ሰውነቴ መንምኖ እኔነቴ ጠፍቶ ተጎሳቁ እያየችኝና በእጅጉ አዘነች። በኋላም ስለ ከተማው ሁኔታ አንስታ አንዳንድ ነገሮች ታጫውተኝ ጀመር። በዚህ ጊዜ ነው ክርስቶስ ስለተባለው የእግዚአብሔር ልጅ የነገረችኝ። ያቺን መግደላዊት ማርያምን ከሰው በታች አድርጓት ከነበረው ጋኔን እንደፈወሳት፣ ከኔ ቤት አቅራቢያ ትኖር የነበረችው ደም መፍሰስ ከጀመራት 12 ዓመት የሆናት ሴት ከበሽታዋ እንዳዳናት ነገረችኝ። አልተጠየፋቸውም አልኳት። እረ እንዲያውም ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም ብሏል አለችኝ። በልቦናዬ አንድ ነገር አሰብኩ። አሁን የኔን ኃጢአት ያስተሰርልኝ ይሆን ብዬ መለስ አድርጌ ደግሞ አይርሱ አይሁዳዊ ነው ዞር በይ ብሎ ቢያባረኝስ ብዬ ተጨነቅኩ።
ለመሆኑ እነ ሊቀ ካህናት ቀያፋ ምን ይሉታል አልኳት። በጭራሽ አይወዱትም። እሱ እውነቷን ነው የሚናገረው። ደግሞ የሚውለው ከቀራጩ፣ ከአሳ አጥማጁ፣ ከኔ ቢጤው፣ ከበሽተኛው ጋር ነው አለችኝ። እሱን የወለደች እናት ምን የተባረከች ናት አልኩኝ። ቅድስተ ቅዱሳን እንጂ ልሂድና ችግሬ ልንገረው ብለሽ ሂጂ፣ ከጠበቅሽው በላይ ሆኖ ታገኘዋለሽ። በነጋታው ቤቴን ሸጥኩኝ። 500 ዲናር አወጣ። ምን ይዤ ልሂድ ብዬ ማሰብ ጀመርኩ። ልብስ ምን ያደርግለታል? ምግብም ራሱ አበርክቶ ማብላት የሚችል ነው አሉ። ብዙ ነገሮች አወጣው አወረድኩ። ገንዘብም እንዳልሰጠው የቄሳርን ለቄሳር ብለዋል ብለውኛል። ታዲያ ምን ላድርግ? አዎ ወንዱን ሁሉ ሳታልልበት ራሴን እንደ ሴት አማልክት ስቆጥርበት የነበረው ሽቶ ገዝቼ እግሩ ስር ብልቃጡን መስበር አለብኝ ብዬ ወሰንኩና ከእርሱ ይቅር ባይነት የማይገኘውን ደስታ በተስፋ በሩጫ ተፈተለኩ። እያፍነከነከኝ ረስቼው በከረምኩት የኢየሩሳሌም አደባባይ አንዳንዱ እብድ መስየው አፍጦ ያየኛል። ሌላው እኔ መሆኔን ሲያውቅ ድንጋይ ፍለጋ መሬት ያያል። የቀረው ደግሞ እንዳልነካው እንዳላረክሰው መንገድ ለቆ ይሸሻል። እኔ ግን ለሁሉም ግድ አልነበረኝም። ብቻ ወደ ሽቶ መንደር ሽቶ ስጠኝ አልኩት። ከሱቋ ውስጥ ያሉት ጎረምሶች እኔነቴን ሳይለዩ አልቀሩም። ይጠቋቁሙብኛል። የስንት ዲናር አለች። የ300 አልኩት። ኦ እኔም ራሴ ይህንን ያህል ገንዘብ አይቼ አላውቅም አለኝ። ትቼው ወደ ሌላ መደብር ሮጥኩ። እባክህ ሽቶ ስጠኝ ወንድም። የስንት? የ300 ዲናር። እኔን ጨምረሽ ትገዥኝ እንደሆነ እንጂ ይህንን ያህል የሚያወጣ የለኝም። ነገር ግን እዚያ ማዶ የነ ንጉሠ ሰለሞን ሽቶ አለ ይባላል፣ ጠይቂ። ልቤ እየተፍነከነከ ወደ ጠቆመኝ መንደር ተፈተለኩ። ሽቶ ስጠኝ። በችኮላ ደንግጦ አፍጥጦ አየኝ። ዝቅ ሲል እግረኝ ነው ብዬ ደነገጥኩ። ምን ያህል የሚያወጣ? የ300 ዲናር። አላመነኝም መሰል ይበልጡን አፈጠጠብኝ። ነፍስና ስጋዬ ሊለያዩ ደረሰ። አንድ የንጉሥ ሰለሞን ዘመን ሽቶ ነበር አለና ወደ ውስጥ ገብቶ አወጣና ሰጠኝ። ዲናሩን ወርውሬለት የመቀማት ያህል ተቀብየው በኢየሩሳሌም ዋና ጎዳና በዓይነ ርግቤ ራሴ ሰውሬ ሮጥኩ። ልቤ በፍጥነቱ ሊተረተር እስኪደርስ በረርኩ። ከመቼውም ደርሼ የተጫነኝን የኃጢአት ሸክም እንደማወርድ በጣም ቸኩያለሁ። በጎዳናው ታልፍ የነበረች አንዲት ወይዘሮ ጠጋ ብዬ ክርስቶስ የት ነው አልኳት። በፈሪሳዊው በስምዖን ቤት ነው ብላ ጥላኝ ሄደች። ተስፋዬ የመነመነ መሰለኝ። እንኳን ፈሪሳዊው ተራው ዜጋ ጠልቶኛል። ስምዖን ካየ ደግሞ ወዲያው ነው ጥሬ ስጋዬን የሚበላው። ለተወሰኑ ጊዜያት በጎዳና ዳር ቆሜ አመነታው። በመጨረሻም የመጣው ይምጣ ብዬ ወደ ፈሪሳዊው ስምዖን ቤት በረርኩ። ግቢው ክርስቶስን ተከትለው የመጡ ሰዎች ተጨናንቋል። ግቢው መግቢያውም መውጫውም አይታይም። 2 ወታደሮች ግቢውን ግራና ቀኝ ሆነው ይጠብቁታል። ጠጋ ብዬ ክርስቶስን ፈልጌ ነበር አልኩት በግራ የቆመውን ዘበኛ። ዞር በይ ስራ ላይ ነው አለኝ። እንባ ተናነቀኝ። ኧረ እባክህ ለአንዲት ደቂቃ ብቻ ነው አልኩት። ማንሽ ለመሆኑ? ትክር ብሎ አየኝና ማርያም ዘማዊቷ አንቺ ነሽ? ዞር በይ ጥፊ ከፊቴ አለና በትሩን አነሳብኝ። እድሌን እያማረርኩ ምርር ብዬ አለቀስኩ፣ ተንሰቀሰቅኩ። ከውስጥ የአንድ ቅላጼው የሚያምር ሰው ድምፅ ተሰማ። ሁሉም ነገር ጸጥ አለ። ጴጥሮስ ከውጭ የምሰማው ድምፅ ምንድነው? እስቲ ወጣ በልና ተመልከት አለው። አንድ ሽበታም ሰውዬ ወጣ አለና ዘበኛውን አነጋግሮት ገባ። አንዲት ዘማዊ ናት ለክርስቶስ ካልሰገድኩ ነው የምትለው፣ አስገባት። ጉርምርምታ ተሰማ። የስምዖን ፈሪሳዊ ድምፅም የማናት ቀበጥ አታባርሯትም ይላል። ጴጥሮስ የተባለው ወጣና አስገቧት ተብሏል ብሎ ለዘበኛው ነገረው። ደንግጦ አፈጠጠበት። እንዴ ምን ሆናችሁ ነው? ዘማዊት እኮ ናት፣ መወገር አለባት፣ ቤቱን ታረክሳለች፣ አትገባም አለው። ጌታ ነው ያዘዘው ብሎት ገባ። ግቢ አለኝ እንደ ብራቅ ጮሆ። እየተንቀጠቀጥኩኝ ስገባ የተሰበሰቡት ሁሉ እንዳልነካቸውና እንዳላረክሳቸው መንገድ ለቀቁልኝ። በእልፍኙ በር ስገባ ምድረ ፈሪሳዊ ተሰብስቧል። እያጉረመረሙ ተነሱና ሸሹኝ። ፈጠን ብዬ እግሩ ስር ተደፋው።
የሽቶውን ብልቃጥ ሰብሬ ራሱ ላይ አርከፈከፍኩት። በእንባዬ እግሩን እያጠብኩ ፀጉሬን አሸሁት። ልዩ የሆነ የደስታ ስሜት ውስጤን ያበረዋል። እንደ ሸክም የከበደኝ ነገር ሲነሳ ይታወቀኛል። የፈሪሳውያን ማጉረምረም አላበቃም። እኔም በደስታ እያነባው እግሩን በፀጉሬ ጠረኩት። ስምዖንም ምን ነው አምላክ ነኝ እያለ እንዴት እቺ ዘማዊት ስትዳስሰው አውቆ አያባራትም አለ። ስምዖን ሆይ አለው ክርስቶስ፣ አንተ ከመጣው ጀምሮ ለራሴ ዘይት አላልከኝም፣ እርሷ ግን በውድ ሽቶ አርከፈከፈችኝ። አንተ ለእግሬ ውሃ አላልከኝም፣ እርሷ ግን በእንባዋ አጥባ በፀጉሯ ጠረገችኝ። ብዙ ሽታለች፣ ብዙ ወዳለችና የበዛ ኃጢአቷ ተሰርዮላታል አላቸው። ሐዋርያቱ ራሳቸው ደንግጠዋል። እኔን የመሰለ ታዋቂ ዘማዊ እርኩስ ተብዬ በአንድ ጊዜ ኃጢአቴ ሲሰረይ ሁኔታውን ያየው ኢየሱስ ክርስቶስም ወደ ሐዋርያት ዘወር ብሎ ወንጌል በተሰበከበት ቦታ ሁሉ የእርሷ ታሪክ ለመታሰቢያ ይነገራል ብሎ አዘዛቸው። ወደ እኔም ዘወር ብሎ ኃጢአትሽ ተሰርዮልሻል አለኝ። ታላቁ ሸክም ቀለለኝ፣ እርኩሰቴ ቀረ፣ አዲስ ሰው ሆንኩኝ፣ ያውም ከታላቅ ክብር ጋር። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። መጽናኛ ቃልን ሰብስክራይብ በማድረግ ቤተሰብ ይሁኑ።